አመራሮች እንደዚሁም ግለሰቦችን በመጋበዝ ተሞክሯቸውንና ልምዶቻቸውን እንዲያካፍሉ ሲያደርግ ቆይቷል። በዛሬው ዕለት የከተማችን እንደዚሁም የሀገራችን ከፍተኛ አመራር ሆኖ አንድ ግለሰብ ጋር ቆይታ ያደርጋል። አብራችሁን ቆዩ። የቀድሞ የቤልሻንጉል ጉሙዝ ብሔራዊ ክልላዊ መንግስት መስተዳደር እንደዚሁም አሁኑ የኢትዮጵያ ፌደራላዊ ዲሞክራሲያዊ ሪፐብሊክ የፌደራል ህብረት ስራ ኤጀንሲ ዳይሬክተር አቶ ያረጋል አይሸሹም በቅድሚያ ለቃለ መጠይቃችን ፍቃደኛ ሆነው ጊዜዎትን መስዋዕት ስላደረጉልን በአዲስ አበባ መገናኛ ብዙሃን ኤጀንሲ ስም ልባዊ ምስጋና ያቀርባለሁ። እኔም አመሰግናችኋለሁ። እስቲ ወደ መጀመሪያው ጥያቄያችን እንለፍ። በተለይ ቤልሻንጉል ጉሙዝ መተከል ዞን የምትባል ቦታ አለች። እዛ አካባቢ ላይ ቡላን የምትባል አካባቢ ተወለዱ። ወለዱና እድገቱ ምን ይመስላል? እንግዲህ እኔ በመተከል ዞን በድባጢ ከተማ ነው የተወለድኩት። በ1962 ዓመተ ምህረት ድባጢ ገነተ ማርያም ቀበሌ ገበሬ ማህበር ነው የተወለድኩት። እና እንግዲህ እንደማንኛውም የገበሬ ልጅ ነው ትውልድ አጠቃላይ ሲታይ በዛን ጊዜ በልጅነት ወቅቱ ላይ ሲያድጉ እድገቱ ምን ይመስል ነበር? ከቤተሰብ ጋር የነበሩት ቆይታዎች? አዎ ለእናቴና አባቴ እኔ የመጀመሪያ ልጅ ነኝ። እንግዲህ የአንድ አርሶ አደር ልጅ ከህፃንነቱ እስከ አዋቂነት ደረጃ የሚያልፉ ደረጃዎችን አልፌ ነው ደረስኩት። ለምሳሌ ህፃን እያለሁ ጥጃ አግድ ነበረ። ከዛም በኋላ ደግሞ ከፍ ስል ደግሞ ከብት አግጃለሁ። ከዛ በኋላ ደግሞ አንደኛ ደረጃ ትምህርቴን እስክጨርስ ደግሞ ቤተሰቦቼን በእርሻ አግዝ ነበር። እርሻን ስንል ደግሞ እንግዲህ ማረስ አለ፣ መጎልጎል አለ፣ ማረም አለ፣ ማጨድ አለ፣ መውቃት አለ። እነዚህን ሁሉ ነገሮችን የመጀመሪያ ልጅ እንደመሆኔ መጠን ቤተሰቦቼን በእንደዚህ ሁኔታ አገለግል ነበር። ድሜ ለትምህርት በሚደርስበት ወቅት መጀመሪያ የቄስ ትምህርት ገብቼ ነበር። የቄስ ትምህርት ላይ ግን አልገፋሁበትም። ከዛ ደግሞ ያው መደበኛ ትምህርት ወይም ደግሞ አስኳላ ወደሚባለው ገባሁ። ከአንደኛ እስከ 8ኛ ክፍል እዛው ድባጢ አንደኛ ደረጃና መለስተኛ ሁለተኛ ደረጃ ትምህርቴን ካጠናቀቅኩ በኋላ ከ8ኛ በኋላ እዛ አካባቢ የለም። ስለዚህ ወደ የመተከል ዋና ከተማ በወቅቱ የነበረች ቻግኒ ነበረ። እዛ ከ9ኛ እስከ 12ኛ ክፍል ቻግኒ ነው የተማርኩት። ስንማር እንግዲህ ያን ጊዜ እንዳሁኑ ትራንስፖርት አልነበረም። ከቤተሰብ ተለይተን ነው የምንማረው። ስለዚህ በየወሩ 45 ኪሎ ሜትር መመላለስ ነበረብኝና ይሄን 12ኛ እስክጨርስ 45 ኪሎ ሜትር እየተመላለስኩ ነው የተማርኩት። እና እንግዲህ 9ኛ እስከ 12ኛ ትምህርቴን በመማርበት ጊዜ ግን በጣም ከፍተኛ የሆነ ፈተና ነው ያጋጠመኝ። ምክንያቱም ከአንደኛ እስከ መለስተኛ ደረጃ ትምህርት ቤት ያለውን ከቤተሰብ ጋር ነው የምትማረው። ስለዚህ ምንም ችግር የለም። ከ9ኛ እስከ 12ኛ ግን ያው ከቤተሰብ ተለይተህ ስለምትማር ቀለብ የማግኘቱ ላይ ያው በጣም አስቸጋሪ ነው የሚሆነውና ቀለባችንን ለማምጣት መመላለስ አለብን እስከ 45 ኪሎ ሜትር ማለት ነው። ግን ያም ሆነ ይሄ እነዛ ፈታኝ ወቅቶችን እኔም ሆነ እዛ ወቅት የነበሩ ተማሪዎች አልፈናቸዋል። እስኪ በልጅነት በርካታ አይረሴ ገጠመኞች ይኖራሉና እርስዎ በልጅነት ህይወት ውስጥ አይረሴ ገጠመኝ ምንድነው? አዎ እኔ አሁን በህፃንነቴ በተለያዩ ጨዋታዎች በተለይ ወዳለሁ። የውሃ ዋና ወዳለሁ፣ ስፖርት ወዳለሁ እና አብዛኛው ከትምህርት በኋላ ቅዳሜና እሁድ በእነዚህ ጊዜያት ነው ማሳልፈውና ጓደኞቼም
ሁሉንም ነው የሚያካትቱት። ከኔ በላይ የሆኑ ጓደኞችም አሉ በእድሜ ደረጃ ማለት ነው። እንደገና ደግሞ ከኔ ጋር እኩያ የሆኑ ጓደኞች አሉ። ከነዚህ ጋር አብሬ መዋል ፈልጋለሁ። ከትልልቆች ጋር መውልበት ዋናው ምክንያት ከትልልቆች የሚገኙ ጥሩ ነገሮች አሉ። እነዛን እንትንላለሁ። ለምሳሌ በእድሜ ገፋ ካሉ ሰዎች ጋር ቁጭ ብሎ መዋየትን መጫወትን ፈልጋለሁ። ለምንድን ነው ድሮ የነበረውን ታሪክ ያወራሉ። በየዘመኑ የነበሩ ሁኔታዎችን ለምሳሌ የጦርነት ወቅቶችን፣ የረሃብ ወቅቶችን፣ የጥጋብ ወቅቶችን እነዚህ ስለሚያወሩ እነሱ ጋር ቁጭ ብዬ መማር ጊዜ ማሳለፍ ፈልጋለሁ። ምክንያቱም ራሴ አስተዳደገኝ አያቴ ስላሳደገችኝ አያቴ ብዙ የምትነግረኝ ነገር አለ። ከዛ በመነሳት ደግሞ ከትልልቆች ሰዎች ጋር ቁጭ ብሎ እንደዚህ አይነት ነገሮችን ማዳመጥ በጣም ደስ ይለኛል። ከወጣቶች ጋር በመሆንበት ጊዜ በተለይ በትምህርት ከኔ የበለጡ ልጆች ጋር በመገናኘበት ጊዜ ስለ ትምህርት ያወራሉ። ስለ ክፍላቸው ከዛ በኋላ ግራጁዌት አድርገው ስለመጡበት ሁኔታ ያወራሉ። ለምሳሌ ዩኒቨርሲቲ የቆዩ ልጆች ስለ ትምህርታቸው እንትነላሉ እና እኔ ምንድነው ምን አይነት ትምህርት ባጠና ጥሩ ይሆናል ይሳካልኛል ምንድነው ጥሩ የሚሆነው የሚል ነው እና ከነሱ ጋር እንትን ማለት እችላለሁ። ከሌሎች ጋር ደግሞ ያው የልጅነት ጓደኛና ነን። ያው ኳስ መጫወትን፣ ዋናን፣ እንደገና ደግሞ ገና ጨዋታን እነዚህ የመሳሰሉትን ከነሱ ጋር እንትነላለሁ እና እንደውም አንድ ጊዜ በጣም ትዝ የሚለኝ ሁለት ገጠመኞች ዋና ስዋኝ ማለት ነው። አንድ ጊዜ ትልቅ ጎረምሳ ጋር አቅሜ በማይፈቅደው ጋር በቃ ይሄ ውሃ መደፋፈቅ የሚባል አለ። እሱን ገጠምኩትና በቃ ያኛው ልጅ በጣም ወፍራምና ከኔ እድሜም በላይ ስለሆነ በጣም ረግጦኝ እስከ አሸዋ ድረስ አደረሰኝ። ከዛ በጣም በጆሮዬ ውሃ ገብቶ በጣም እንትን ያለበት ሁኔታ አለ። እንግዲህ በኮተቤ መምህራን ኮሌጅ ነው የታሪክ ትምህርት ክፍል አጠናቀው የታሪክ መምህር የሆኑት በባሌ። በዛ ቆይታ ውስጥ በመምህርነት ቆይታው ጊዜ መምህርነቱን እንዴት ነበረ የሚያስታውሱት? ምንድነው እኔ መጀመሪያ የታሪክ መምህር መሆን በጣም ፍላጎት ነበረኝ። ከሃይ ስኩል ጀምሮ ነው ይሄ እንትን ያለው። ቤታችን ውስጥ የታሪክ መጽሐፍ ነበር። የዓለም ታሪክ የሚል ትልቅ መጽሐፍ ድሮ አለ። እሱ ቤት ላይ ስለነበረ ብዙ ያ መጽሐፍ ዝም ብዬ አነበው ነበር እና ለወደፊቱ ታሪክ መምህር ለመሆን ፍላጎት ነበር። የበለጠ ደግሞ ሃይ ስኩል ላይ ከ9ኛ እስከ 12ኛ ክፍል ያስተማረኝ አንድ ወልደ ገብርኤል የሚባል መምህር ነበርና ያ ሰውዬ ሲያስተምር በጣም ጥሩ አድርጎ ነው የሚያስተምረውና የሱ ኢንፍሉዌንስ አደረብኝ። ስለዚህ ይሄ ለመማር ከፍተኛ ፍላጎት ነበር። ከዛ በኋላ ወደ ኮተቤ መምህራን ትምህርት ኮሌጅ ስገባ እንድመርጥ ተሰጠኝ። መጀመሪያ ፊሎሶፊ መርጬ ነበር። ከዛ ደግሞ ታሪክ ነበር እንትን ያልኩ። ፊሎሶፊ ያን ጊዜ እንደምታውቁት ብዙ ገናና የሆነ ሳብጀክት ነበር። የመፈላሰፍ ማርክሲዝም ሌኒኒዝምን ማንበብ በጣም እንትን ስለነበር ያን መረጥኩ። ነገር ግን ወደ ሁለተኛው እንትን ነው የመጣሁት። ያም ቢሆን ያው ፈልገው የነበረው ነገር ነው ሳብጀክት ነው። ግራጁዌት አድርጌ ወደ መምህርነት ስገባ ከ9ኛ እስከ 12ኛ ክፍል ነው እንዳስተምር የተደረገው ፍሬሽ ያለው ማለት ነውና ባርዶኑ በጣም እንትን ነበር። ግን በጣም ወደዋለሁ መምህርነትን። ያን ጊዜም ወደዋለሁ፣ አሁንም ወደዋለሁ። አሁንም ቢሆን እንደው የማስተምርበት እድል ባገኝ በጣም ነው ደስ የሚለኝ። ለምንድነው መምህርነት ማለት ትውልድ መቅረጽ ማለት ነው። እንግዲህ እንደሚታወቀው ለ14 ዓመታት ያክል የቤኒሻንጉል ጉሙዝ ክልላዊ መንግስት መርተውታል። ወደ ኃላፊነት የመጡባቸው ወቅቶች ምን ይመስላሉ? ወደ ፖለቲካው ዓለም የገባሁት በ1980
6 ዓመተ ምህረት ነው ከመመረነት ቆይቼ ፓርቲ የጉሙዝ ህዝብ ነጻነት ንቅናቄ የሚባል ነበረ በወቅቱ ወደ አካባቢ ተመልሼ በፖለቲካውም በመንግስት ስራውም እንድሳተፍ ጥሪ ያደረገልን እኔም ወደ ክልሌ ተመልሼ ህዝብን ማገልገል ፍላጎት ስለነበረ ወዲያው ነው የመጣሁት እንደመጣሁ የድርጅቴ እና እንዲሁም ደግሞ የግንባሩ የቤኒሻንጉል ህዝብ ዲሞክራሲያዊ ግንባር የዛ ማዕከላዊ ኮሚቴ የሆንኩበት ሁኔታ ነው ያለው ከዛም በመምሪያ ኃላፊነት በቢሮ ኃላፊነት እስከ 87 አገልግያለሁ ከዛ በ1987 በተካሄደው ምርጫ የክልሉ ምክር ቤት አባል ሆኜ ተመረጥኩ ከዛ በድርጅቴ ደግሞ የክልሉ ፕሬዝዳንት ሆኜ እንድቀርብ በእጩነት እንድቀርብ ሆነ ከዛም እንግዲህ ያው በሌሎች ፓርቲዎች እንግዲህ 5 የፖለቲካ ድርጅቶች ነበሩ ያን ጊዜ አሁን አንድ ሆኗል አንድ ፓርቲ ሆኗል እና ከአምስቱም የፖለቲካ ድርጅቶች ይሁንታ አግኝቼ ያው ፕሬዝዳንት ሆኛለሁ እንግዲህ በዚህ ላይ ማስታወሰው ነገር ቢኖር በወቅቱ የተሰጠኝ ኃላፊነት እና እንደገና ደግሞ እድሜ በማይበት ጊዜ በጣም አይመጣጠን ያን ጊዜ 28 አመት ነው የነበረው እና በ28 አመት ሀገር መምራት ማለት በጣም ከባድ ነገር ነው በ28 አመት ያው እንደማንኛውም ወጣት የወጣትነትን ህይወት ማጣጣም ነው እንጂ ሀገር መምራት ከባድ ነው የሚሆነው ነገር ግን ያው በመምህርነት ያሳለፍኳቸው ጊዜያቶች በተማሪነት ያሳለፍኳቸው ጊዜያቶች እኔም ደግሞ ይሄ ኃላፊነት ከተሰጠኝ ዘንዳ እንግዲህ ያው ወጣትነት ህይወትን ትቶ ሀገር መምራትን የግድ ያስፈልጋልና ለወጣትነት ልጓም ያስፈልጋል ብዬ ልጓምን እንጂ ወደ መሪነት እንግዲህ ህይወት የተሸጋገርኩበት ወቅት ነው ነበር በርዕሰ መስተዳድርነት ከመምጣቱ በፊት ክልሉ የነበረው ገጽታ ምን ነበር የሚመስለው በጣም አስቸጋሪ ሆነው የነበረው በክልላችን ያን ጊዜ ሰላምና መረጋጋት አልነበረም ምክንያቱም በዚህ ውስጣዊ ችግር ነበር ከጎረቤት ሀገር ከሱዳን የሚፈጠሩ ችግሮች ነበሩ እንደገና ደግሞ በዛ አካባቢ የሚንቀሳቀሱ የነበሩ የተቃዋሚ ድርጅቶች በተለይም የኦነግ ችግር ነበር እንደገና ደግሞ ተንጠባጦ የቀረ የሀፓ ርዝራዥ ችግር ነበር እና አጠቃላይ በክልላችን ከሰላም አንፃር ስናይ ሰላምና መረጋጋት አልነበረም በወቅቱ በጣም ከባድ ችግር ነው የነበረው ከዛ በተጨማሪ ደግሞ ልማቱን በመናይበት ጊዜ ልማት የሚባል ምንም አልነበረም ልማት እንበልና እኛ ራሳችን ጽፈት ቤት አድርገን የምንሰራው እንትን አልነበረም ጽፈት ቤት አልነበረም ቤት አልነበረም እና አሶሳ ላይ የነበረው ያው የግለሰቦች ዶርሞች ነበሩ እና ጽፈት ቤት ብለን ስንጀምር ራሱ የግለሰቦችን ዶርሞችን ሆቴል ወይም ቡና ቤት የሚባሉ ትንንሻሉ እነዛን ተከራይተን ነው የጀመርነው የቤኒሻንጉል ጉሙዝ ክልላዊ መንግስት አስተዳደር ሆነው እንግዲህ 14 አመታት አገልግለዋል እነዚህ ረዘም ያሉ ጊዜያቶች በክልሉ የተገኙ ትሩፋቶች ምንድናቸው ቀደም እንዳልኩህ በዚህ ባሳለፍናቸው አመታት ትልቅ አቺቭመንት የምንላቸው ወይም ደግሞ የልማት ድሎች የምንላቸው አሉ በወርቃማ ቀለም ሊጻፉ የሚችሉ አሉ ከነዚህ ውስጥ ለምሳሌ ራስን በራስ ማስተዳደር ስንል ቀላል ነገር አይደለም የቤኒሻንጉል ጉሙዝ ህዝብ እንኳን የራሱ ክልል ኖሮ ቀበሌን እንኳን መንደርን እንኳን የመንደር አለቃና ጎበዝ ሆኖ እንኳን ለማስተዳደር
ያልቻለበትና እንዲችልም ያልተደረገበት ወቅት ነው። በአሁኑ ወቅት የቤኒሻንጉል ጉሙዝ ህዝብ በአጠቃላይ በሀገሪቱ ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ጉዳዮች ላይ ተሳታፊ መሆኑ ራሱ ትልቅ ነገር ነው። ዛሬ በፌዴሬሽን ምክር ቤት፣ በተወካዮች ምክር ቤት፣ በፌደራል ባሉት የስልጣን እርከኖች መሳተፉ ራሱ አንድ ትልቅ ነው፣ አንዱ አቺቭመንት ነው ወይም ድል ነው ብለን የምናየው ነው። ሌላው በልማቱ መስክ የመጡ ጉዳዮችን በምናይበት ጊዜ ዛሬ በሁሉም ወረዳዎች አነሰ ቢባል አንድ ሃይ ስኩል አለ። በአጠቃላይ በአንድ ቀበሌ ላይ አንደኛ ደረጃ ትምህርት ቤት አለ፣ ውሃ አለ፣ ጤና ጣቢያ አለ፣ የልማት ጣቢያ አለ። ይሄም ትልቅ አንዱ እንትን ነው ስታየው። አሶሳ አዲስ አበባ ለመድረስ ድሮ ይፈጅ የነበረው መንገድ ነግሬያቸዋለሁ። አሁን ከአዲስ አበባ እስከ አሶሳ አስፋልት አለ። ከዛም አልፎ ደግሞ ከአሶሳን ከሱዳን ጋር የሚያገናኝ አስፋልት ተሰርቷል። መተከልና አሶሳን የሚያገናኝ መንገድ አልነበረም። ዙረን በነቀምት በቡሬ አድርገን በጎጃም አድርገን ነው መንገባ የነበረው። አሁን መተከልና አሶሳ ተገናኝቷል። ድሮ 2000 ኪሎ ሜትር ነበር የሚሄደው፣ አሁን ደርሶ መልስ 500 ኪሎ ሜትር አለ። ይሄ ጊዜን ከመቆጠብ ገንዘብን ከመቆጠብ ራሱ ስራን ከመቀላጠፍ ጥሩ የተገኘ ውጤት ነው። ሌላው እንግዲህ ከትምህርት ከጤና በጤና መስክን በምናይበት ጊዜ አሁን በየቀበሌው ጤና ኬላ አለ። በወረዳ ደረጃ ደግሞ በ20 ወረዳ ጤና ጣቢያ አለ። 2 ሆስፒታሎች አሉ። እንደውም አሁን 3ኛ ሆስፒታል በከማሺ እየተገነባ ነው ያለው። ስለዚህ በትምህርት በጤና በመንገድ በውሃ ራሱ አጠቃላይ ማህበራዊና ኢኮኖሚያዊ ጠቀሜታ ባላቸው የልማት መስኮች እኔ በቤኒሻንጉል ጉሙዝ አንፃር የተገኘው ውጤት ወይም የተገኘው ድል የተመዘገበው ድል በጣም ከፍተኛ ነው። የርዕሰ መስተዳድርነት ቆይታ የእርሶን ቆይታ እንዴት ያስታውሱታል? እስቲ እንደገለው እኔ እንግዲህ ምንድነው የምለው በዚህ ባሳለፍኳቸው ጊዜዎች እንግዲህ እንደ መንግስት ሆኜ መንግስትን መርቻለሁ። እንደ ፖለቲካ መሪ ሆኜ ደግሞ ያው ከማዕከላዊ ኮሚቴ ስራ አስፈጻሚ የድርጅትና የግንባር መሪ ሆኜ እንትን ብያለሁ። እንግዲህ እነዚህ ቀደም የተከስኳቸው የልማት አቺቭመንቶች ድሉ ህዝብ ነው። ግን ምንድነው ታሪክ ሰሪው ሰፊው ህዝብ ቢሆን ደግሞ የመሪነት ሚና ደግሞ አይታጣመዛለ። ስለዚህ በህይወት ዘመኔ እንደ አካባቢ ተወላጅነቴ እንደ መሪነቴ ከሞላ ጎደል የሚችለውን ያህል አቅሜ የፈቀደውን ያህል አሁን ለመጣው ለውጥ የተቻለኝን ሞክሬያለሁ የሚል ትውስታ አለ። ወደ ማህበራዊ ህይወቱ እንመለስ። በተለይ አቶ ያረጋል ቤኒሻንጉል ጉሙዝ ርዕሰ መስተዳድር እያሉ ማህበራዊ ኑሮ ላይ በጣም ይሳተፉ ነበር። ለቅሶ ሄደው ሁሉንም ነው የሚያስተዛዝኑት። በተለይ ከማህበረሰቡ ጋር ለመቀላቀል ደግሞ አጃቢ እንኳን ባጃቢ አይሄዱም፣ መኪና አይጠቀሙም። በእግራቸው ከቤታቸው ወጥተው ወደ ስራቸው፣ ከስራቸው ወደ ቤታቸው ነው ይባላል። ማህበራዊ ተሳትፎት ምን ይመስል ነበር በጠቅላላ? እኔ አንድ መሪ አለኝ። ምንድነው መሪ ማለት ምንም ማለት አይደለም። ያው ፊት ሆኖ ሰልፉን መምራት ነው። ብርሃን ሆኖ ማብራት ነው እንጂ የተለየ ፍጡር አይደለም። ስለዚህ የተለየ ፍጡር እስካልሆነ ድረስ ድሮ የነበረውን ማህበራዊ ህይወቱን በባለስልጣን በመሆኑ መገለል የለበትም፣ ራሱን ማግለል የለበትም፣ ራሱን አይሶሌት ማድረግ የለበትም። የበለጠ ከህዝብ ጋር ተዋህዶ የህዝብ ኑሮ እየኖረ በዛ ደግሞ አርአያ ሆኖ እየታየ
መጓዝ አለበት አንድ መሪ የሚል የራሴ ፍልስፍና አለኝ። ስለዚህ ነው እኔ ባለስልጣን ቢሆንም ማህበራዊ ኑሮን የግድ እንደድሮ እንደውም የበለጠ አሁን ደግሞ መምራት አለብኝ አብሬ መሆን አለብኝ የሚል የራሴ ህይወት ዘይቤና ፍልስፍና አለኝ። ስለዚህ ከህዝብ የተነጠልኩ አይደለሁ። ማህበራዊ ኑሮ ለቅሶ ካለ ለቅሶ ደርሳለሁ። ማንም ይሁን ማን የታመመ ካለ ሄጄ ጠይቃለሁ። እንደገና ደግሞ የወለደም ካለ ሄጄ እንትላለሁ። ከተማም ብቻም ሳይሆን ለምሳሌ ገጠር አካባቢ ከወረዳዎች አካባቢ አንዳንድ ትልልቅ ሰዎች የጎሳ መሪዎች የአካባቢ ታዋቂ ግለሰቦች እንደዚህም የተለያየ ማህበራዊ እንትን በሚኖርበት ጊዜ ያው እሄዳለሁ። እነሱም ደግሞ ይሄን ስለሚያውቁ ይጠሩኛል። ከጠሩኝ ደግሞ